ውጊያው በኮድ ነው፣ በሶፍትዌር ኮድ ሆኗል። አሁን በእስራኤልና የሂዝቦላ ታጣቂ አመራሮች ይጠቀሙበት የነበረውን የራዲዮ ኮሚኒኬሽን ጃም እስከማድረግ በያዙት ሬዲዮ ቦታቸውን እስከማጣት ድረስ ይህ ምን ያሳየናል? ፎር ዘ ኒር ፊውቸር ስንል ሰው እንደ ድሮ ጦር መማዘዝ ሳይሆን ውጊያው በኮድ ነው፣ በሶፍትዌር ኮድ ሆኗል። አሁን ያለው የሚሳኤሉ የምናምናምን እሱ የመጨረሻው አታክ ነው። የኢራን የሳይበር ክሪሚናልስ አሜሪካን ሜዲካል ኢንዱስትሪ ላይ ያደረሱት ወደ 50 ቴራባይት የሚሆን ዴታ ሰርቀው ከዛ በተጨማሪ ቲለስ የሚባለውን የካናዳ ትልቁ ዋን ኦፍ ዘ ጃይንት የሚባለው ቴሌኮሙኒኬሽን ኤንድ ቴክኖሎጂ ካምፓኒ ወደ 1 ፔታባይት የሚጠጋ ዳታ ሰርቀውባቸው ኮንታክቶቹን፣ ሜሴጆቹን ኢንተርናል ሲስተሞቹ ላይ ሳይቀር ዴታ የተሰረቀበት ነው። ታላቁ የኢትዮጵያ ህዳሴ ግድብ ሀክ ሊደረግ ይችላል። ኤቭሪቲንግ ኢዝ ቨልነራብል። ኢትዮጵያ ውስጥ በትክክል ሳይበር ሴኩሪቲ ኤክስፐርት አለን። ሳይበር ሴኩሪቲ እኮ እስከ ፒኤችዲ ድረስ የሚሰጥበት ትምህርት ነው። ሳይበር ሴኩሪቲ ኤክስፐርት የምንላቸው ምን አይነት ሰዎች ናቸው? ፔኔትሬሽን ቴስቲንግ ላይ እኮ ደካማ የሆነ ሰው ነው ያለው። ወጥቶ የት ነው የሚቀጠረው? አንድ ለእናቱ ኢንሳ ነው ያለው። አሁን ባንኮች በየዲፓርትመንት እንዲያቋቁሙ እንደ ህግ ደረጃ ወጥቶባቸው ተገደው ጀምረዋል። ግን ከየት ነው የሚያመጣው? እንደኔና እንዳንተው ሶፍትዌር ወይ አይቲ ምናምን የተመረቀ ሰው ነው የሚመጣው። ስለዚህ ሳይበር ሴኩሪቲን ኢንሃንስ ለማድረግ ስትሬንግዙን ለመጨመር መጀመሪያ የሰው ላይ ሂውማን ፖቴንሻል ላይ መስራት ግዴታ ይመስለኛል። አይ ሆፕ ይሰሩታል ብዬ ነው ማሰብ። ዝም ብሎ ኢንፍራስትራክቸሩን ልክ እንደ ኢንሳ አይነት ሌላ ተቋም ብቻ መገንባት ሳይሆን ሰው ላይ በደንብ ይሰራሉ ብዬ አስባለሁ። የኢንሳ ሳይበር ታለንት ሴንተር የሚባል አለ ምናምን፣ ግን ኢትስ ኖት ኢነፍ። ዌር ጀስት ኢንጂኒየርስ ቴክኖሎጂስቶች ነን እኛ። ሳይበር ሴኩሪቲ ላይ ግን ያለው ምንም ምርጫም አይደለም ከትኩረት ከመስጠት ውጪ። ሳይበር ሴኩሪቲ ላይ መንግስት ትልቅ ትኩረት መስጠቱ፣ ምናልባትም ከፒኤሙ ጀምሮ እንደዚህ አይነት ኮንሰፕት ላይ ያላቸውን አዌርነስ በደንብ እናውቃለን። እኔ መንግስት አጠቃላይ ፍሮም ቴክኖሎጂካል ፐርስፔክቲቭ ቴክኖሎጂ ላይ እየሰጠ ያለው እይታ የበለጠ የሚያስጨበጭብ ነው። እንግዲህ ዊል ሲ። ግን ሀሳቡ አም ሱፐር ኤክሳይትድ